ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ደጅሽ አይዘጋም ፀሐይሽ አይጠልቅም መስራችሽ ክርስቶስ ፈጽሞ አይተወሽም። ተዋሕዶ አጠፊም ታብቢያለሽ ገና ከዚህ የበለጠ ገና አለሽ ልዕልና ከዚህ የበለጠ ገና አለሽ ልዕልና ደጅሽ አይዘጋም ፀሐይሽ አይጠልቅም መስራችሽ ክርስቶስ ፈጽሞ አይተውሽም። ተዋሕዶ አጠፊም ታብቢያለሽ ገና ከዚህ የበለጠ ገና አለሽ ልዕልና ከዚህ የበለጠ ገና አለሽ ልዕልና። ደጆችሽ ተቃጥለው ቢፈርስም ቅጥርሽ ዛሬም ትታያለሽ ተዋሕዶ ደምቀሽ። የነህምያ ልጆች በብረት እንቆማለን ጠላት ሲያቃጥልሽ እኛ እንገነባለን። የነህምያ ልጆች በብረት እንቆማለን ጠላት ሲያቃጥልሽ እኛ እንገነባለን። ደጅሽ አይዘጋም ፀሐይሽ አይጠልቅም መስራችሽ ክርስቶስ ፈጽሞ አይተውሽም። ተዋሕዶ አጠፊም ታብቢያለሽ ገና ከዚህ የበለጠ ገና አለሽ ልዕልና ከዚህ የበለጠ ገና አለሽ ልዕልና። አመሰግናለሁ። ወደዚህ ቤተክርስቲያን በመምጣቴ እግዚአብሔር ይመስገን። አስተዳደጌ በእምነት ወይም በሃይማኖት ውስጥ አልነበረም። 18 ዓመት አካባቢ ሲሆነኝ ግን መጽሐፍ ቅዱስ አነብ ነበር። ለብቻዬ እጸልይ ነበር። እግዚአብሔርም መራኝ። ወደዚህ ቤተክርስቲያን እንድመጣ በህይወቴ ውስጥ ሊኖሩኝ የሚገቡትን ሰዎች አመጣልኝ። በዚህ ከመኖር ውጪ ሌላ ምኞትም ደስታም የለኝም። ይህ የእግዚአብሔር ቤት እውነተኛም ሃይማኖት ነው። በህይወቴ ውስጥ ወደዚህ እንድመጣ የረዱኝን ሁሉ አመሰግናለሁ። Wonderful teachers and guides and support. So I'm very grateful for that. My name is Jason Minot. I serve at the Ethiopian Orthodox Church. ስሜ ጄሰን ይባላል። የክርስትና ስሜ ሀብተ ስላሴ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እገለገላለሁ። አቅራቢያዬ በሚገኙት በኒው ጀርሲ ቅዱስ አማኑኤል ቤተክርስቲያን እንዲሁም በብስራተ ገብርኤል ቤተክርስቲያን በሚሰጠው አገልግሎት ተሳተፋለሁ። ወደ ቤተክርስቲያን ከመምጣቴ በፊት የጠፋው ሰው ነበርኩ። ነገር ግን እግዚአብሔርን እፈልግ ነበር። The Bible says seek God the kingdom first. ቤተሰቦቼ የሚከተሉት ክርስትና ከዚህ የተለየ ነበር። እኔም መጽሐፍ ቅዱስ እግዚአብሔርን ፈልጉ እንደሚለው ተግቼ እግዚአብሔርን እፈልግ ነበር። ስለ ቤተክርስቲያን ለማወቅና ለመረዳት እጠይቅ ነበር። በኢንተርኔት ወይም በይነመረብ ላይ ያሉ መረጃዎችንም አሰባስብ ነበር። ስለ ኢትዮጵያም ብዙ ነገር ስፈልግ በጣም ጥሩ መረጃዎችን አገኘሁ። ስለ ኢትዮጵያ ቤተክርስቲያን ታሪክም እንደዚሁ መረጃዎችን አገኘሁ። ከዚያም እኔ ራሴ
ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሄድኩ። መጀመሪያ የሄድኩት ኒውዮርክ ሃርለም የሚገኘው የመድኃኔዓለም ቤተክርስቲያን ነው። እዚያ ለመሄድ 2 ሰዓት ያህል እጓዝ ነበር። ወደ ቤተክርስቲያን ስትሄድ መንፈስ ቅዱስን ታገኘዋለህ። ቅዱስ የሆነው መንፈስም በእኔ ውስጥ እንዳለ ይታወቀኛል። ምክንያቱም ልቤን ቀይሮታል። As I kept coming to the church, ወደ ቤተክርስቲያን ሳላቋርጥ ስመጣ እግዚአብሔር ልቦኔን አዲስ አደረገው። እግዚአብሔር አይምሮዬንም አዲስ አደረገው። ከዚህ ህይወት መውጣት አልፈልግም። Orthodox faith. በዚህ ዓመት በ9 ወር ውስጥ ሥርዓተ ጥምቀት የተፈጸመላቸው አዳዲስ አማንያን 34709 ሰዎች ከቤተክርስቲያን ውጭ የነበሩ ተምረው አምነው በመጠመቅ የቅድስት ቤተክርስቲያናችን አባላት እንዲሆኑ ተደርጓል ማለት ነው። ትልቁ ጥምቀት በዚህ ዓመት የተመዘገበው 726 ሰው ከአንድ ቀበሌ የተጠመቁበት ነው ማለት ነው። አብያተ ክርስቲያናት ባሉባቸው ቦታዎች ጥምቀት የተፈጸመባቸው አሉ። በስብከተ ወንጌል አዳራሽ የተፈጸመባቸው አሉ። በድንኳን የተፈጸመባቸው አሉ። ምዕመናን ቤት ውስጥ ጥምቀት የተፈጸመባቸው ቦታዎች አሉ። Why I got baptized into the Ethiopian Orthodox Tawhid Church. On 21st of September 2023, during my research trip to Ethiopia, I got baptized into the Ethiopian Orthodox Tawhid Church. I am sharing this news publicly as I never intended to keep it as. I am sharing this news publicly as I never intended to keep it secret, and as someone who has been, at times, I have put here all these texts of the dialogue between 1964 and 1993. So I know, for instance, that Pope Shenouda was ready to write an agreement with the so-called Eastern Orthodox churches, and I think that today the Syrian Orthodox, even the Ethiopians, or the Oriental Orthodox in India, and even the Armenians, you know, well, maybe have some questions, but would be ready in general for this unity. Rock and rollers who became Orthodox priests, and we're going to hear about that story today. So, how did you start off as what we keep calling rock and rollers, and how did you meet and start playing, and how did all that come about? It's wonderful to hear this. Let's hear more of this. Go ahead, Father Chris. Yeah, I mean, it's funny to be called rock and rollers. I mean, we're simply a product of our, you know, how we were all raised and the culture that we were raised in. So I think we all grew up listening to the music of the time, and you know, for myself, I got very interested in the punk rock subculture underground growing up in high school, and what drew me to that was just, you know, Father James, anything you want to add to that? And Father Christopher, just for our listeners, Father Christopher, you were the bass player. Yes. Right, and Father James, you were lead guitar, or? I play guitar. There's 2 of us who play guitar in the band. Yep.